የሚለው ብላችሁ ደግሞ ልትነቁ ይገባል። ሲንደመቁ ቀደኝ ሂማና ዱበርቶታ መሌ ጉዲና ሲርነኛታ ኤጉ ዋውንዳ ሂዱ እንደንዳአሙ ወርቂ ቤት ተግባባራለ ለምሳሌ ቅድም ነግሬያቸዋለሁ። በቃ ሴቶችን አቅርባችሁ አብራችሁ እየኖራችሁ አብራችሁ እየበላችሁ አብራችሁ ልጆች እያተረፋችሁ ለአንዳንድ ጉዳይ ለሚሆኑ ነገሮች ደግሞ አላሳትም ብትሆነ ሸብለው አሳት የእንደዚህ ምታሳትም ለምሳሌ የቤተሰብ አስተዳደግ እናንተ ጎድቷቸዋል። እውነቱ ሸ ቤተሰብ ነው ያስተዳደገው። እኔ አሁን ልንገራችሁ ቤተሰብ ቤት ስናድግ ማዘር ወንድ የወንድ ስራ ይስራ ሴት የሴት ስራ የሚል አመለካከት ነው። ሴትም ወንድ ስራ ማየት አትፈልግም፣ ወንድም ደግሞ ሴት ስራ ማየት አትፈልግም። ስለዚህ እኛ ቤት ውስጥ ያደጉ ሰው በዛ መርህ ያደገው ማለት ነው። አሁን የሚቀጥለው ጄኔሬሽን በዛ ሲስተም ማስቀጠል ይችላል አይችልም? ሲስተሙ ራሱ ተፈዋል። ስለዚህ እናንተ ያኛው ተጽዕኖ ስላለባችሁ ልጆቻችሁ ደግሞ በዛ ተጽዕኖ ውስጥ እንዳያድጉባችሁ እኩልነትን ለምሳሌ አንዳንድ ቦታ ላይ የሪሊጅን ችግር የሚመጣበት ጊዜ አለ። ሴቶች በነገራችን ላይ በባይብልም በቁርአንም ታንሶ አይታዩም ካላለባችሁ እንጂ በሁለቱም አይዲዮሎጂ ታንሶ አይታዩም። ባሎቻቸውን እንዲንከባከቡ ግን ይታዘዛል። ተባለና ባሎቻቸውን እንዲንከባከቡ ማዘዝ ማለት ሴት ልጅ የወንድ የበታች ነች ማለት ነው። ትታዘዘው ብሎ መጽሐፍ ቅዱስ የሚዛል ቁርአን ያዛቸዋል አይደል? ያ ማለት ወንድ ልጅ ደግሞ ሚስትን ምን ይላል? ይውደዳት። ይውደድ ማለት ከመታዘዝ በላይ ይርቀም አለበት ማለት ነው። መጀመሪያ ስርት ይው የሃይማኖት ሰዎች ናቸው። ትክክል ሃይማኖትን ተከተሉ። የሳይንስ ሰዎች ሆናችሁ ትክክለኛ ሳይንስ ያዙና ሴቶች ቤት ያሉትን ሴቶች ኢቭን ወንድና ሴት ስትሆኑ ራሱ የምትደርሱት ደስታ አይደል? ተናላችሁ ይሁን ተናላችሁ። ስለዚህ ሁለቱም የክሮሞዞም ችግር የለባቸው እና ቅድም የተሰጣችሁን እንትን በትክክል እንድትረዱ ስለፈለኩ ነው። ከዛ ውጪ እኔ በሌላ ቦታ ሰቆጣ ዲንሳ ስለሆንኩ ሴቶች ላይ በብዛት ስለሚሰራ በዛው ላይ የነበርኳችሁ ነው ማለት ፈልጌ ነው። በተለያየ በኩል እኛ ካላሳተፋችሁ ስለባችሁ ያሳተፋችሁ ተጠቃሚ ናችሁ፣ ያላሳተፋችሁ ወደ ኋላ አትኩ አሳትፉ የሚል ሐሳብ ያለ። ከዛ ውጪ ለምሳሌ በዚህ ምድር ላይ የሚሰሩ እያንዳንዳቸው ፕሮጀክቶችም ሆነ ከኮሚ ውጪ የሚሆን ፕሮጀክት አለ ነፃ የሆነ ኮሚ የለበትም የሚባል አካል አለ የለም። ኮሚ የማይነሳበት እግዚአብሔር ብቻ ነው። ለአንሳበትም ተቀባይነት የለም። ስለዚህ በምድር ላይ ያሉ የትኛው ፕሮጀክቶች ኮሚ ያላቸው ማለት አስተያየት ይሰጥባቸዋል፣ ግድፈት ይሰራባቸዋል፣ ስህተት ይሰራባቸዋል፣ ጥፋት ይሰራባቸዋል። ስለዚህ በቀበሌያችሁ ላይ ለምሳሌ ከልምን በተመለከተ ትናንትና እንዳልኳችሁ ሪፖርት ወንድማችን አብራሂም ሲያቀርብላችሁ የተለያዩ